ጭቅጭቅ አያስተካክልም፣ ቂም ይፈጥራል፣ ቤትን ያፈርሳል። ጭቅጭቅ የሚባል ነገር ልብን ያቆስላል፣ ልብን ያደርቃል፣ ኢማንን ይቀንሳል። ጥቅም የለውም። መጨቃጨቅ መከራከር አይጠቅምም። ማኡቲየ ቀውሙን ኹሱመተን በዕደ ሁደን ነቢዩ ዓለይሂ ሰላቱ ወሰላም አው ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም ሰዎች ክርክርን አይሰጡም ተሂዳያ በኋላ ያው ማነው ጥሜት ማዶለ ቀውሙን عفوا ما ضل قوم سوچ አይጠሙም بعد يهودن الا اتد جدل ክርክር የተሰጡ ቢሆን እንጂ ይላል። ሰዎች አላህ ሂዳያ ተሰጣቸው በኋላ ጥሜት መምጣቱ ማረጋገጫው ክርክር ሲበዛ ነው ይላል። ክርክር መብዛት የለበትም በጥቅሉ ማለት ነው። አላህ Subhanahu Wa Ta'ala እንኳን አይደለም ተሚስቱ ጋር ከሌሎች እንኳን ጋራ ወላ ተጃዲሉ አህል ኪታቢ ኢላ ቢለቲ አህሰን ይላል። ክርክር ጥሩ አይደለምና ጭቅጭቅ ጥሩ አይደለምና ውይይት ነው መልካሙና ከሚስቶቻችን ጋራ ጭቅጭቅ ማብዛት የለብንም። ፈሚነል አዝዋጅ መን ሆ ከሲሩል ኹሱማ አንዳንድ ባሎች አላህ ያስተካክለንና ጭቅጭቅ ከሚስቶቻቸው ጋራ የሚያበዙ ይኖራሉ። ሙሂቡል ለዱድ ነው ጭቅጭቅ የሚወዱ አሉ። ፈተራሁ ሙስተዒደን ሊልሙላሃት ለጭቅጭቅ የተዘጋጁ አሉ። መዓ ዘውጀቲሂ عند አድና ኺላፍ ክፍተት በምትፈጠር ጊዜ አረ ጥሩ አይደለም والله ጥሩ አይደለም፣ ለአንተም ጥሩ አይደለም፣ ለሚስትህም ጥሩ አይደለም፣ ለልጆችም በስራችሁ ላሉት ልጆችም ጥሩ አይደለም። ወከሰረ ማያኩን النزاع بسبب امور تافهات በጣም የሚገርመው አንዳንድ ጊዜ እንደው ባልሆነ ነገር መከራከር ሲኖር ነው በጣም የሚያጅበው ማለት ነው። በቀላል መፍታት እየተቻለ ማለፍ እየተቻለ ይሄ ቤትን ይበጠብጣል፣ ልጆችንም ይረብሻል። ልጆች ተረጋግተው አባታቸው ጥሩ ነገር አይተው ተናታቸው ጥሩ ነገር አይተው ፍቅር አይተው ፍቅርን ለምደው እንዲያድጉ ያረጋቸዋል።